ኢትኬር የተሰኘ ድርጅት በህገ ወጡ የፒራሚድ ንግድ ስልት ስለመሰማራቱ የሚገልጽ መረጃ የደረሰው ፋና ብሮድካስቲንግ ኮርፖሬት ጉዳዩን በመመርመር ተከታታይ ዘገባዎችን ወደ አድማጭ ተመልካቾቹ ማቅረቡ ይታወቃል። የፋና ጋዜጠኞች ቡድን በአዲስ አበባ በደሴና ጎንደር ከተሞች በሚገኙ የኢትኬር ማዕከላት በመገኘት ተመዝጋቢ በመምሰል ደግሞም የድርጅቱን መልማዮች በማግኘት ምርመራ ማካሄደዋል። አሁን ቀጥታ ራሴ ያስገባቸው 12 ናቸው። 12 ደግሞ አብረው እየሰሩ ስለሆነ ከነጋ 64 ደርሰን በሰላም ባልሰራም እነዚህ 64 ሰዎች እየተባዙ ይሄዳሉ ማለት ነው። ገቢ ደግሞ በቃ እየቀጠለ ይላል። እነዚህ ሰዎች እየሰሩ በሄዱ ቁጥር ማለት ነው። በጣም በሚገርም ፍጥነት እየተሰራ ነው ያለው። ኔትወርካችን እየፈነዳዳ ነው ያለውና በደንብ አድርገን ጠንካራ ኔትወርክ ለመገንባት ስማርት ቲም ሜምበርስ ያልቻላችሁትን ያል ሰው ኢንቫይት አድርጉ። ግንቦት 5 2014 ዓመተ ምህረት በ500 ሺህ ብር ካፒታል የተቋቋመው ኢትኬር ከ9 ወራት በኋላ የካቲት 27 2015 ካፒታሉን ወደ 2,867 ሺህ ብር ማሳደጉን ከድርጅቱ ሰነዶች ተመልክተናል። ድርጅቱ የውበት መጠበቂያ ምርቶች ሽያጭ ኃላፊነቱ የተወሰነ የግል ማህበርነት ፍቃድ የተሰጠው ነው። ሆኖም በሸማቹ ጥበቃ አዋጅ 813 2006 እንደተመላከተ ድርጅቱ ሸማችን ሻጭ ማድረግ ስልትን የሚከተል ህገወጡን ፒራሚዳዊ አሰራር ስልት የሚተገብር እንደሆነ መረጃዎችን አግኝተናል። ስማቸውና ድምጻቸው እንዲቀየር የጠየቁን የኢትኬር አባላትም ይህንኑ መረጃ ያረጋግጣሉ። የፀጉር ቅባት፣ ሳሙናና ፓውደር በመሸጥ ነው እና እነዚህን በመሸጥ ጎን ለጎን እነዚህን ህጋዊ ሽፋን በማስመሰል የኔትወርክ ማርኬት የፒራሚዳል ስራ ለመስራት ነው። በዋነኝነት እነዚህን መሸጫ ሽፋን እነዚህን ፕሮዳክቶች ሽፋን በማድረግ ነው ወደ ስራ የሚገባው። ሰዎችም ሲመለመሉ አንዱ የቅርብ ጓደኛ እየመለመለን ነው የሚወጣው። ለዚህ ህብረተሰቡ አንዱ የሚሸወድበት ምክንያት ጓደኛውን፣ እህቱን፣ ቤተሰቡን ስለሚያመጣ አደባባይ አይወጣም። በቅርብ ርቀት ያሉ ሰዎችን ዋና ታርጌት አድርገው የሚያጠቁት። የፒራሚድ ንግድ ስልትን ህገወጥ ከሚያደርጉት ምክንያቶች ዋነኛው ጥቂቶችን በመጥቀም በብዙሃኑ ላይ ኪሳራና ጉዳት የማድረሱ ጉዳይ ነው። በከፍተኛው የፒራሚዳዊ እርከኑ ላይ የሚገኙ ተጠቃሚ ይሆናሉ፣ ብዙሃን ግን ሰለባ ናቸው። ይህ ደግሞ በኢትኬር ላይ ተግባራዊ የሆነ ነው። ድርጅቱን በቅርበት እንደሚያውቁት ግለሰቦች እማኝነት አንድ ግር ማለት 10,900 ብር ነው። በሁለት አካውንት ሲሆን ወደ 21,000 አካባቢ ነው። በሶስት አካውንት ሲሆን 32,700 ብር እንድትገባ ነው የሚደረገው። ይህ ለፒራሚድ ስራቸው ለነሱ ለዋናዎቹ እነዚህ የጥቅም መስራቾቹ የሚጠቀሙበት በሶስት እግር ሲሆን ለነሱ የሚጠቅም ነው። 32,000 ብር ነው የሚከፍሉት። ላይ ያሉት 10 ሰዎች የሚሆኑ ሰዎች ያሉ እነሱ ጠቃሚ ይሆኑበታል። ሌሎች ግን ምንም የማያገኙበት ግን በስልካቸው ላይ በተፈጠረው አፕሊኬሽን ብቻ ብር እንደገባላችሁ ተደርጎ የሚሰራ ስራ አለ። መቼም ግን ማይበሉት ብር ግን ስልካቸው ላይ ብቻ ያለ ብር እሱ ነው አላችሁ። ይሄን ያህል ብር ገባላችሁ፣ ይሄን ያህል ጨምረላችሁ ያለ ሰዎችን እየሸወዱ ያሉበት ታለ። ሌላኛው የጋዜጠኞች ቡድን በምርመራው የተመለከተው ድርጅቱን የሚያውቁትም የነገሩን በኢትኬር የተጋነኑ ማማለያዎች የመቅረባቸውን ጉዳይ ነው። የመኪናና የቤት ሽልማት እንደሚሰጥ የተለያዩ መደለያዎች ይቀርባሉ። ይህም በድርጅቱ ሰነድና በድርጅቱ ኃላፊዎች ደጋግሞ ይነገራል። ምንድነው ራእያችን? ሺዎችን ሚሊዮነር ማድረግ። አኒቨርሰሪያችንን ስናከብር ግንቦት ላይ አትሊስት ሚኒመም 10 የድርጅታችን ምርት አስተዋዋቂዎች ልንሸልማችሁ እንፈልጋለን። የድርጅቱ ስራ አስኪያጅ ማቴዎስ መባ የቀደመ ቃላቸውን በመሻር ሽልማት አንሰጥም፣ አባላት በብድርና ቁጠባ ነው የሚገዙት የሚል ምላሽን ሰጥተውናል። ሆኖም ባደረግነው ማጣራት የብድርና ቁጠባ ማህበሩ ከመቋቋሙ በፊት እኒህ መደለያዎች ይቀርቡ እንደነበረ፣ ለአንድ አባልም ለማሻሻል ሲባል ሽልማት እንደተሰጠው ደርሰንበታል። ድርጅቱን የሚያውቁትም በዚሁ ብዙዎች መታለላቸውን ያነሳሉ። ማማለያ ነው፣ በትክክል ማማለያ ነው። የሚሄድ ሰዎች እኮ ይታወቃል። የሚሸለሙት ሰዎች እኮ በስም መጥቀስ ይቻላል። የፋና የጋዜጠኞች ቡድን አባላት ባደረግነው ምርመራ ድርጅቱ ብዙዎችን ተጎጂ በሚያደርገው የፒራሚድ ንግድ ስራ ስለመሰማራቱ መረጃዎችን አግኝተናል። መረጃ ሰጪዎችም መንግስት ጉዳዩን መፍትሄ ሊሰጠው ይገባል ይላሉ። ፍቃቸው ሽጠው ስልካቸው ሽጠው የገቡበት ሁኔታ አለ። ለዚህ መንግስት ይሄንን አንድ ግንዛቤ እንዲፈጥር ያስፈልጋል። በሚዲያም በመገናኛ ብዙሃንም ፋና እየሰራ ያለው ነገር ጥሩ ስለሆነ በዛም ከዛ በጋ አካል ደግሞ እነሱ ሰዎችን ህግ ተካትሎ የሚገቡ ማድረግ አለበት ነገር ማድረግ አለበት የሚል ነገር ነው ያለኝ። ትራንስፖርት ላይ
ተጠርቼ ነው የሄድኩት ወደዛ። አዲስ የቢዝነስ አይዲያ አለ ተብዬ ወደዛ ሄጄ ተቀጥሬ በሄድኩበት ሰዓት መግባት ትንሽ ይከብዳል። በራሳቸው ቼን ነው መምጣት ያለብህ፣ ግልጽ አይደለም። በራሳቸው በር ላይ ትጠበቃለህ። በማን የመጣው ሲባል በአከሌ ስም ስትባል ነው የምትገባው። በዛ በግሩፕ ገለጻ በሚደረግበት ሰዓት በቲያንስ ኢትዮጵያና ፊያንት ወርክ ዞን የሚባል ብዙ አጭበርባሪዎች ሲጨበረብሩ አውቃለሁ። በእናንተም ፕሮግራም ላይ እነሱ እንደሚከታተል አውቃለሁ። ይህንን ተረድቼ ወዲያውኑ ስራ የተውኩበት በዛ ምክንያት ነው። በጉዳዩ ላይ የመንግስትን አስተያየትና ሌሎችን ጉዳዮች በቀጣይ ዘገባችን የምንመለስበት ይሆናል።